በትግራይ ክልል 440 ህገወጥ የማዕድን ቁፋሮ ማሽኖች በቁጥጥር ስር ሲውሉ ከ7 ቢሊዮን በላይ ኪሳራ መድረሱን ተገለጸ። በትግራይ ክልል ሰሜን ምዕራብ ዞን ከ440 በላይ ህገወጥ የማዕድን ቁፋሮ ማሽኖች በቁጥጥር ስር ውለው ወደ ማዕከላዊ ቦታ እንዲዘዋወሩ መደረጉን በክልሉ ህገወጥ ማዕድን ማውጣት ለመከላከል የተቋቋመው ግብረ ኃይል አስተዋወቀም። ግብረ ኃይሉ በመቀሌ ከተማ ከሚገኙ የዞንና ወረዳ አመራሮች፣ ከፍተኛ ወረዳዊ ባለስልጣናት እንዲሁም ከጸጥታ ፍትህ አካላት ጋር ባደረገው ስብሰባ ለትግራይ ብሔራዊ ባንክ ገቢ የምታደርገው ከ7 ቢሊዮን ብር በላይ በህገወጥ ማዕድን ዝውውር ምክንያት ማጣቷን የተገለጸ ሲሆን በዚህም ዓመት ከወርቅ ገቢ የተገኘው ከተጠበቀው በታች 24 ሚሊዮን ብር ብቻ መሆኑን የትግራይ ቴሌቪዥን ዘግቧል። የግብረ ኃይሉ ኃላፊ አቶ አማኑኤል አሰፋ በተለይ ከጦርነቱ በኋላ በህገወጥ ማዕድን ቁፋሮ ምክንያት በሰው በከብት በስነ ምህዳር ላይ የደረሰውን ብክለት ጨምሮ በአካባቢ ላይ ከፍተኛ ጉዳት እየደረሰ እንደሚገኝ አንስተዋል። አክለውም ከቁጥጥር ውጭ በሆነው የወርቅ ማውጣት ስራ ጥቅም ላይ የሚውሉ መርዛማ ኬሚካሎች አደገኛ ሁኔታ መፍጠራቸውን ተናግረዋል። በግብረ ኃይሉ 3 የስራ አስፈጻሚ ኮሚቴዎች ማለትም በምርመራና ቁጥጥር ኮሚቴ፣ የጸጥታ ኮሚቴና የፍትህ ኮሚቴ ያዋቀረ ሲሆን ህገወጥ ተግባራትን ለመከላከል ከታችኛው የመንግስት መዋቅር ጋር እየሰራ እንደሚገኝ ዘገባው አመላክቷል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ በበኩላቸው በተለይም በውጭ ሀገር ዜጎችና በተባባሪዎቹ የሚፈጸም ህገወጥ የማዕድን ማውጣት ስራ እልባት ሊበጅለት ይገባል ብለዋል። አያይዞም የግብረ ኃይሉ አፋጣኝ ግቡ ህገወጥ ማዕድን ማውጣትን በማስቆም ዘርፉ ወደ ህጋዊ ማዕድን ማሻገርና ዘላቂ ብልጽግናን ማስገኘት መሆኑን አስገንዝበዋል። ግብረ ኃይሉ በህገወጥ መንገድ ማዕድን ማውጣት ላይ የተሰማሩ ቡድኖችና ግለሰቦችን ስም ይፋ ባያደርግም ህገወጥ የማዕድን ማውጣትን ለመከላከል ከቅድመ ዝግጅት ወደ ተቀናጀ ኦፕሬሽን መሸጋገሩን ገልጿል። ከዚህም ቀደም በሐምሌ 2016 ዓ.ም በክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩት አቶ ጌታቸው ረዳ የክልሉ መገናኛ ብዙሃን ከሆነው ድምጽ ወያኔ ጋር ባደረጉት ቃለ ምልልስ ከሴኔጋል፣ ከናይጄሪያ፣ ከቻይና የተወጣጣ የውጭ ሀገር ዜጎችን ያሳተፈ የተደራጁ ኔትወርኮች በክልሉ ህገወጥ ማዕድን የማውጣት ስራ ላይ መሰማራታቸውን ገልጾ ነበር። አዲስ ስታንዳርድ በጥር 2017 ዓ.ም መጀመሪያ ላይ በማዕድን ማውጣት ወቅት ጥቅም ላይ የዋሉ መርዛማ ንጥረ ነገሮችን የተቃወሙ ከ20 በላይ ነዋሪዎች በቁጥጥር ስር ውለው ለ2 ቀናት መቆየታቸው መዘገቡ ይታወሳል። በጉዳዩ ከጅምሩ በቅርበት ሲከታተሉ የነበሩ የመቀሌ ዩኒቨርሲቲ መምህር በወቅቱ ለአዲስ ስታንዳርድ እንደተናገሩት ሰልፉ በወጣቶች መሪነት በአካባቢው አስተዳደር ጽህፈት ቤት ፊት ለፊት የተካሄደ ሲሆን በአካባቢው ባለስልጣናትና በቻይና ማዕድን ኩባንያዎች ላይ ቅሬታዎችን አሰምተዋል። ከነዚህ ኬሚካሎች የውሃ ምንጭ መበከላቸው፣ ከብቶች መመረዛቸውንና ለም መሬት እንዳይኖር ማድረጋቸውን ነዋሪዎቹ ተናግረዋል። ጉዳዩን አስመልክተው አንድ አርሶ አደር ሲናገሩም ሀብታችን ከመበዝበዝ በተጨማሪ መሬታችን እስከ መጨረሻው ለምነት እንዳይኖረው እየተደረገ ነው፣ ልጆቻችን ከብቶችን በኬሚካል ማውጣቱ ምክንያት እየተሰቃዩ ነው ሲሉ በምሬት ተናግረዋል። የትግራይ ክልል ማዕድን ቢሮ ምክትል ኃላፊ አቶ ተስፋለም እድጉ በዛሬው ዕለት ለኢፕድ እንደተናገሩት በተጠናቀቀው የ2017 ዓ.ም በጀት ዓመት 189 ኩንታል ወርቅ ለብሔራዊ ባንክ ማስገባት ከ250 ሚሊዮን ብር በላይ ገቢ ተገኝቷል። በባህላዊ መንገድ በተለይ የማዕድን ስራ ለተሰማሩ 50 ሺህ ሰዎች የስራ ዕድል ፈጥሯል ብሏል። የማዕድን ቦታዎችን የመለየት ስራ በርካታ ወጪና ማሽኖችን የሚጠይቅ ነው ያሉት አቶ ተስፋለም ክልሎችም በራሳቸው አቅም አጥንተው እንዲለዩ መደረግ አካሄድ እንደሌላቸው ተናግረዋል። በ2017 በጀት ዓመት 10 ወራት ከትግራይ ክልል ለብሔራዊ ባንክ የቀረበው ወርቅ መጠን ከሌሎች ክልሎች የሚበልጥ መሆኑን የማዕድን ሚኒስቴሩ ማስታወቁ ይታወሳል። በ10 ወራት ውስጥ ከ29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ቀርቦ 2.57 ቢሊዮን ዶላር ገቢ መገኘቱን የማዕድን ሚኒስቴር ዴኤታ አቶ ሚሊዮን ማቴዎስ ተናግረዋል። አውስትራሊያ መስከረም ላይ ለፍልስጤም ሀገር እውቅና ልትሰጥ ነው። አውስትራሊያ፣ ዩናይትድ ኪንግደም፣ የፈረንሳይና ካናዳ እርምጃን በመከተል በመስከረም ለፍልስጤም የሀገርነት እውቅናን ለመስጠት እቅድ እንዳላት አስታውቃለች። አውስትራሊያ ለጠቅላይ ሚኒስትር አንቶኒ አልባኒዝ ውሳኔ በመስከረም በሚካሄደው የተባበሩት መንግስታት ጠቅላላ ጉባኤ ላይ ተግባራዊ እንደሚሆን ገልጿል። አገሪቱ እነዚህ ውሳኔ ላይ የደረሰችው ፍልስጤም ለባለስልጣናት ቃል የተገባላቸውን ቁርጠኝነት ተከትሎ እንደሆነም ተናግረዋል። በመካከለኛው ምስራቅ ያለው የአመጽ ድግግሞሽም ለመስበር እንዲሁም በጋዛ ያለውን ግጭት፣ ስቃይና ረሃብ ለማስቆም የሁለት ግዛት መፍትሄ የሰው ልጅ ምርጥ ተስፋ ነው ብለዋል። በጋዛ የሚካሄደውን ጦርነት እንዲቆም ጫና እየበረታበት ያለው የእስራኤል
መንግስት ለፍልስጤም አገረ መንግስት እውቅና መስጠት ሽብርተኝነትን የሚሸልም ነው በማለት ተቃውሟል። ከቅዳሜ ጀምሮ በጋዛ 5 ሰዎች በረሃብና በተመጣጠነ ምግብ እጦት ህይወታቸው ያለፈ ሲሆን በአጠቃላይ የሟቾች ቁጥር 217 እንደደረሰ በሐማስ የሚመራው የጤና ሚኒስቴር አስታውቋል። በ2023 ጀምሮ እየተካሄደ ባለው የእስራኤል ወታደራዊ ዘመቻ የተገደሉት በጠቅላላው ሰዎች ብዛትም ከ61,000 በላይ መሆኑን ሚኒስቴሩ ገልጿል። ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታም